ነፍሱን ይማረውና አባቴ ጎበዝ ዛፍ ቆራጭ ነበር። ዛፍ ተመቁረጥ በሚተርፈው ጊዜ ደግሞ ተስፋ ይቆርጣል። እንደሰማሁት ተሆነ እናቴን ለመጀመሪያ ጊዜ ያያት ዛፍ ላይ ሆኖ ነው። ኋላ ተዋደዱና ለቤተሰቦቿ ሽማግሌ ላከ እና ዛፍ ቆርጠህ ነው የምታኖራት ሲሉት እድል ተቀናኝ ሎተሪም ቢሆን ቆርጣለሁ ጌቶች ብሎ ነበር። አቀማጥለን አሳድገንማ ለዛፍ ቆራጭ አንሰጥም ሲሉት ተስፋው ተማክሮ ጠለፋት። አያቶቼ ተደፈረን ብለው አበዱ። ጠንጋራው አያቴ አባቴ ዛፍ ሊቆርጥ በተንጠለጠለበት 4 ተኩሶ ተሳተው በኋላ የምድር ላግኝ ቆይ አንተ የትኋናም ልጅ ብሎ ዝቶበት ተመለሰ። በነጋታው ምድር አግኝቶት 8 ተኩሶ ሳተው። በዚህ ሁሉ መሃል እኔ ተረግዤ ስለነበር ሰርጉ የማይቀር ሆነና አባቴ ያቅሙን ጥሎሽ ጣለ። አያቴ የ12ቱን ጥይቴን ሂሳብ ማብረት አመጣለህ ብሎ የጥይቱን ብር ተቀበለው። አያቶቼ እናቴን ባገኟት ቁጥር ዛፍ ለዛፍ ሲንፏቀቅ አንድ ቀን መብረቅ ያነደውና ታርፊዋለሽ ይሏት እንደነበር ነግራኛለች። በኋላ ምኞታቸው ደረሰ መሰለኝ። እናቴ ልትወልደኝ ወር ሲቀራት አባቴ ተዛፍ ላይ ወድቆ ወደማይቀርበት ሄደ። አድጌ መልኬ ሲለይና አባቴን ስመስል አያቴ እንዲህ ይለኝ ነበር፣ የትኋናም ልጅ ቁርጥ ራሱን በፎቶግራፊ ድግም የመልክሽ ክፋት የኔ ልጅ። የተወለድኩበትን ቀን እንድትነግረኝ አክስቴን የጨቀጨቅኳትን ያህል መድኃኔዓለምን በጸሎት ጨቅጭቄው ቢሆን እንደነ ክርስቶስ ሰምራ ባልከብርም መቼም ተኩነኔ እድን ነበር ብዬ አስባለሁ። ታታይ ምን ቀን የተወለድኩ ስላት ሐሙስ ምሽት ለ40 አጥቢያ ትለኛለች። አመትና ወራቱስ እንጃ። እንኳየውና ባሏ ተጣልተው ልናገላግል ሄደን ለእንኳየው የተሰነዘረው ዱላ እናትሽን አግኝቷት ነው በዛው ምጥ የጀመራት አለችኝ። መቼ ማለት ነው እሱ? እንጃ ዕለቱ ሐሙስ ነበር ለ40 አጥቢያ። እናቴንም ስጠይቃት የእንኳየሁ ባል የመታትን ምት አስታውሳ እያንገፈገፋት ነቅሎት ሄዳ እንዳችተሲ ወይ እስቲ ሂጂና ጠይቂው እሱን አለችኝ። እቤቱ ሂጄ አያሞኝ ወድ መቼ ነው የተወለድኩ አልኩት። እጓ ደሞ እንዴት ሆነሽ መጣሽ ሲለኝ የተወለድኩለት ተሚስቱ ተጣልቶ እንደነበር ነገርኩት። ጠቋሚ ጣቱን እያወናጨፈ አሃ እንኳየውን ጎረምሳ ሲያሳስቃት ይዣት የተጣላንለት ሲለኝ አዎ አልኩት የነበርኩ መስዬ። የሷን ጀሮ አልኩ ብዬ እናትሽን ያልኳትለት አለኝ። አዎ ስለው መለስ አለና እንዲህ አለኝ፣ እና ያኔማ እንኳን እለቱን ራሴን ሳውቀዋለሁ ጀጤነሽ። አክስቴ አንድ ደብዳቤ ተላከላት። ጀጤነሽ ነይ እስቲ አንብቢው አለችኝ። አስታውሳለሁ 4ኛ ክፍል ነበርኩ። ደብዳቤውን እንደገለጥኩት ማንኝ ይላል አለችኝ። እየገረመኝም እየደነገጥኩም አየለ ነው ታትይ አልኳት። ክው አለች። አየለ በቃል ኪዳን ጸንታ ብትቆየውና ከጦር ሜዳ በሰላም ቢመለስ ሊያገባት ቃል የገባላት እጮኛዋ ነበረ። እየተደናገጠች ኧረ አየለ አይሆንም አደራሽ ደግመሽው ስትለኝ ደግሜ አንብቤ አየለ መሆኑን አረጋገጥኩላት። እየተርበተበተች ምን ይላል ስትለኝ መልፊያ ለጤናሽ እንደምን አለሽ ይኸው ተማምለን ተሄድኩ 2 ዓመት ሆነን አይል ስል አቋርጣኝ የምን አባቱ 2 4 ነው እንጂ አለችኝ። ልቀጥል? ቀጥይ። እኔ በዚህ 2 ዓመት እንኳን የሴት ደህነኛ የወንድ ወዳጅ እንኳን አላፈራሁም። ባለፈው ዓመት ጭንቅላቴን በራሪ አግኝቶኝ 3 ወር ማቀቄ ዳንኩ ስል አየሽ ቀን መቁጠሪያው ነው ይልምተውት አለችኝ። አሁን ለጤናዬ ደህና ነኝ ቃልሽን በልተሽ እንደሆነው ሞቴ ስል ተዋፈር እንደለበስክ ነው አለች ወደ ጎን እየዞረች። አሁን ያለሁት ጎንደር ፎገራተ የሚባል ሀገር ነው። እኔ መጥቼ ልውሰድሽ ወይስ አንቺ ትመጪ ብዬ ደብዳቤውን ስዘጋው ምጣት ይቅርብ ያሲዳም ልጅ እንኳን ያላገባኸኝን አግብተኸኝስ ብትሄድ 4 ዓመት ቆሜ ልጠብቅህ ነው እያለች እያጉተመተመች ወደ ጓዳ ገባች። ይህ ደብዳቤ ሲላክ ተአየለ መሄድ በኋላ አንድ አግብታ ፈታ 2ኛ ለማግባት እየተሰናዳች ነበርና አየለ መጣብኝ አልመጣብኝ ባባት ያዛት። በወሩ አየለ ተሰው ተጣልቶ ሞተ ተባለና አስከሬኑ ሲመጣ ግን የአክስቴ ምላሽ ያልጠበቅኩት ነበር።
ቀብራ ተመለሰች ወዲያ እንዲህ ስትል ትዝ ይለኛል። ጠብቄውስ ቢሆን በልቶኛል ነበር እናንተ